ዛሬ ሰሚት አካባቢ አንድ ፍሪጅ ቼክ አድርገን ነበረ። ምንድን የሆነው ሂደን ቼክ በምናደርግበት ሰዓት የላይኛው ፋን ይሰራል፣ መብራቱም ይበራል፣ ግን ሞተራችን ምንም አይንቀሳቀስም ወይ ምንም አይነት ድምጽ የለውም። በምታዩት መልኩ መብራቱ ምናምን ይበራል። ስለዚህ ከጀርባ በኩል ሞተራችን ላይ ቼክ በምናደርግ ሰዓት ይችኛዋ ኦቨርሎድ ትባላለች። ኦቨርሎድ ፕሮቴክሽን ነች። ከታች ያለችው ደግሞ ጥቁሯ ሪሌ ነች። ስለዚህ መጀመሪያ ወደ ሞተር ምናምን ከመግባታችን በፊት እነዚህን ነገሮች ቼክ ማድረግ ይኖርብናል። ሁለቱንም ቼክ በምናደርጋቸው ሰዓት ሁለቱም ኦፕን ናቸው። ኦይል የሚያሳየው ኦፕን ነው ሁለቱም። ስለዚህ ሞተሩ እንዴት ነው ከቦዲ ጋር ሾርት አለ ወይ የሚለውን ቼክ ማድረግ ይኖርብናል። ራን ስታርት ኮመኑን ከሞተሩ ቦዲ ጋር ቼክ በምናደርግበት ሰዓት ምንም አይነት ሾርት የለውም። ስለዚህ ቦዲ ጋር ሾርት አላረገም። ከዛ በመቀጠል ምንድነው የምናደርገው? ኮመናችን ይዘን ራንና ስታርታችንን ተርሚናል ቼክ እናደርጋለን። ቼክ በምናደርግበት ሰዓት ትንሽ ሪዲንጉ ወርዷል፣ ግን ያው ሾርት አላረገም፣ የመነሳት ቻንስ ይኖረዋል። ስለዚህ ምንድነው የምናደርገው? በዳይሬክት ካስነሳ ነው በኋላ ሪሌና ኦቨርሎዳችንን እንቀይራለን። አብዛኛውን ጊዜ እንደዚህ ሁለቱም አንድ ላይ ከተመቱ የሞተሩ የመዳን ቻንሱ በጣም የጠበበ ነው። እንደምታዩት ሪሌያችንን ቼክ በምናደርግበት ሰዓት ሪዲንግ ይሰጠናል። ኦቨርሎዳችንም ቼክ በምናደርግበት ሰዓት ሪዲንግ ይሰጠናል። ይሄ ነው፣ እንደዚህ ነው መሆን ያለበት። ስለዚህ ኦቨርሎድ እና ሪሌያችንን እንቀይራለን። አብዛኛውን ጊዜ ችግር የሚፈጠረው በመብራት መቆራረጥ ወይም ጨምሮ በሚመጣበት ሰዓት ላይ ነው። አብዛኛውን ጊዜ እንደዚህ እንትን የሚለው ኦሪጂናል ፍሪጆች አብዛኛውን ጊዜ ሞተሩን ከሚያቃጥሉ እነዚህ ነገሮች ፕሮቴክሽን ስለሆኑ እነሱ ፌል አድርገው ፍሪጃችን ያው ሞተራችን ይተርፍልናል። ያው የሞተር ኮስት ትንሽ ሀይ ነው። የምታዩት መልኩ ከጣጣም ነው ቆንጆ ቅዝቃዜም ወዳው ነው የጀመረልን። ይሄና ይሄን የመሰሉ ሌላ ማንኛውም አይነት ጥገና ሲያስፈልጋችሁ በመላው አዲስ አበባ ስክሪን ባለው ስልክ ይደውሉልን። እናመሰግናለን።